አካል ጉዳተኛ መስለው ህዝቡን ሲያጭበረብሩ የነበሩ ሰዎች አስቂኝና አሳዛኝ መጨረሻ። በርካታ ሰዎች ቸግሯቸው ካልሆነም ደግሞ ልመናሱስ ሆነባቸው የአካል ጉዳት ሳይደርስባቸው በማስመሰል ከህዝቡ በርካታ ብርን ይሰበስባሉ። በዚህም በትክክለኛ መንገድ መረዳት የነበረባቸው ሰዎች እድል እንዳያገኙ ያደርጋሉ። ይህ ነገር ለበርካታ ሀገራት ራስ ምታት ነው። ታዲያ በዛሬው ቪዲዮ ሳይታመሙ ባለሙሉ አካል ሆነው ህዝቡን ሲያጭበረብሩ በአደባባይ የተዋረዱ ሰዎችን ላስቃኛችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ የዜና አዲስ ቤተሰብ መሆን ትችላላችሁ። ቪዲዮውን ቀለል አድርጋችሁ ላይክ በማድረግ ጀምሩት። አንደኛ፣ ይህ ግለሰብ ለበርካታ ጊዜያት ዊልቸር ላይ ቁጭ ብሎ በሚስቱ እየተገፋ ሲለምን የቆየ ነው። በአንዱ ቀን ግን አንድ ፖሊስ አባል በመጠራጠር ቆሞ እንዲሄድ ይጠይቀዋል። በመጀመሪያ ሰውየው ባይስማማም ፖሊሱ ጫና ሲያደርግበት በምትመለከቱት መልኩ በስነ ስርዓቱ ቆሞ መራመድ ችሏል። ይህ ነገር እዛ አካባቢ ለሚያውቁት ሰዎች በእጅጉ አስገራሚ የነበረ ነው። ፖሊሱም ከማሰር ይልቅ ጥንዶቹን በምክር አልፏቸዋል። ሁለተኛ፣ ይህችን ሴት በርካቶች በኒውዮርክ ከተማ ውስጥ የሚንቀሳቀሱ ሰዎች ያውቋት ነበር። ከወገቧ የጎበጠች ሲሆን መራመድም የሚቸግራት ለመራመድም ክራንችን የምትጠቀም ሴት ናት። ይህችን አቅመ ደካማ ሴት መንገድ ላይ አይቶ የሚጨክን አንድም ሰው አልነበረም። በዚህም በቀን ውስጥ በርካታ ብሮችን ከሰዎች ላይ ተሰበስብ ነበር። በአንዱ ቀን ግን በዛ አካባቢ ያዘወትሩ የነበሩ ወንድማማቾች ካዩት በኋላ በውስጣቸው ከፍተኛ ጥርጣሬ ተሞላ። ይከታተሏትም ጀመር። በመጀመሪያ ቤቷን ያገኙ ሲሆን ከዛም ሆኖ ሲከታተሏት ልብሷን ቀያይራ ቆንጆ ሴት ሆና ስትወጣ ተመለከቱ። በዚህም እውነቱን ለማጋለጥ በቀጣይ ቀን ወደ ቤቷ ሄደው ካሜራቸውን ደቅነው መቅረጽ ጀመሩ። እሷም በትክክለኛ ማንነቷ አምሮባት ስፖርት መስራት ጀመረች። እንደጨረሰችም ወደ ሱፐርማርኬት ገብታ እቃዎችን መሸመት ነበር የጀመረችው። ሰዎቹም ይህንን ካዩ በኋላ ሁሌም ሰዎችን የምታታልልበት ቦታ ላይ ተቀምጠው ጠበቋት። እንደተለመደው ሰዎችን ልትሸውድ ስትመጣም ሚዲያ ጠርተው አፋጠጧት። እሷም ከቦታው ላይ በፍጥነት ራሷን ለማስመለጥ ብትሞክርም በፖሊስ ተይዛ ለፍርድ ቀርባለች። ሶስተኛ፣ ፌል ኢንሹራንስ። ሰዎች በተለይም ባደጉት ሀገራት ላይ የሚኖሩት የኢንሹራንስ ብርን ለማግኘት የማያደርጉት ጥረት የለም። ከነዚህ ጥረቶች መካከል ደግሞ ሆን ብለው መኪና ውስጥ መግባትና የተጎዱ ማስመሰል ነው። በዚህም በርካታ ሹፌሮች ተማረው መኪኖቻቸው ላይ ካሜራን ገጥመዋል። ይህችም ሴት እያደረገችው ይህንኑ ነው። አውቃ መኪና ላይ ገባች። ከቆመ በኋላም ተጋጅታ ስትወርቅ አጋዦቿ ከየቦታው ተሰበሰቡ። ሹፌሩ ግን ይህንን ስላወቀ በፍጥነት መኪናውን አስነስቶ ከቦታው አመለጠ። አሁን ይህ ነገር አዲስ አበባ ላይም በስፋት ይደረጋል። አራተኛ፣ ሌንዲንግ ሌግ። ይህ ሰው በዚህ ስኬትቦርድ ላይ እየተንሸራተተ ለዓመታት ለምኗል። ማህበረሰቡም የሚያውቀው እግሮቹን በአደጋ እንዳጣ ነው። ነገር ግን አንድ ሰው አካሄዱን አይቶ በመጠራጠር ተጠግቶ ያደረገውን ሱሪ ያወልቀዋል። ሱሪው ሲወልቅም ህዝቡን ያሳቀና ያሳዘነ ነገር ነበር የታየው። ሁለቱም እግሮቹ ጤነኛና የሚሰሩ ነበሩ። በስኬትቦርድም ለማምለጥ መሞከሩ ብዙዎችን ያሳቀ ተግባር ነው። አምስተኛ፣ ዲሴፕሽን። ይህ ወጣት ከአንድ ዓመት በላይ በዚህ ቦታ ላይ እግር የሌለው አስመስሎ እየለመነና እያጭበረበረ ቆይቷል። አንድ ግለሰብም በዚህ ቦታ ላይ ሲያልፍ ቀን በቀን ሲለምን ይመለከተዋል። ታዲያ ግለሰቡ ጥርጣሬው በመጨመሩ በአንዱ ቀን ሲለምን ለነበረው ወጣት አካል ጉዳተኛ እንዳልሆንክ ተደርሶበታል፣ ለፖሊስ ተደውሎ ሊይዙህ እየመጡ ነው ይለዋል። ወጣቱም ይህንን ሲሰማ በሰከንዶች ውስጥ ተቆርጧል የተባለውን እግሩን አውጥቶ ከቦታው ይሰወራል። ይህ ተግባሩም ብዙዎችን ያሳቀ ነው። ስድስተኛ፣ ይህ ግለሰብ ሁሌም ቤት አልባ ነኝ እርዱኝ የሚል ካርቶን ይዞ ጎዳና ላይ ይቆማል። ሰዎችም በገፍ ብር ይሰጡት ነበር። በተለይም አንዲት ሴት የሥራ መግቢያዋ ጋር ስለሚቆም ሁሌም ብር ትሰጠዋለች። በአንዱ ቀን ግን ይህንን ሰው ስታየው በእጅጉ ደነገጠች። ምክንያቱም ቤት አልባ ነኝ ያለው ሰው ይነዳው የነበረው መኪና እሷ እንኳን መግዛት የማትችለው ነው። በዚህም ምንድነው ብላ ከሥራ ባልደረባዋ ጋር ይከታተሉት ጀመር። ታዲያ ይህ ሰው ከመኪና ወርዶ ወደሚያምር ቤቱ ይገባል። እነሱም አንኳኩተው ስለ ቤቱ ሲጠይቁት ሳይዋሽ ሁሉንም ይነግራቸዋል። እነሱም ደንግጠው ወደ ቤታቸው ተመልሰዋል። ሰባተኛ፣ ክራንችማን። ይህ ግለሰብ ሲያጭበረብር የተያዘ ነው። በምታዩት መልኩ መራመድ እንደማይችል በተለይም ወገቡ ላይ ችግር ያለ በማስመሰል ከመኪኖች ብር ይሰበስባል። ታዲያ አንድ ሹፌር አውቆ እንደሆነ በማሰብ ይቀርጸዋል። እሱም ካሜራውን ሲያይ ምንም እንዳልተፈጠረ ተራምዶ ብር ይጠይቀዋል። ሹፌሩም አላሳፈረውም። ብር ሰጥቶት ተሳስቀው ይለያያሉ። ታዲያ ስንቶቻችሁ የዚህን አይነት ድራማ መስራት ትችላላችሁ?
8ኛ ብላይንድ ይህ ወጣት ደግሞ በደቡብ አፍሪካ ውስጥ ጎዳና ላይ አይነ ስውር ነኝ ብሎ ሲለምን የነበረ ነው። ብዙዎቹም ወጣትነቱ አሳዝኗቸው በርካታ ብሮችን ይሰጡት ነበር። አንድ ግለሰብ ግን በመጠራጠር ተለቅ ያለ ብር አስቀምጦለት ዞር ይላል። ወጣቱም የተቀመጠውን ብር ትልቅ መሆኑን ሲያይ ያለምንም መቸገር አንስቶ ኪስ ውስጥ ይከተዋል። ሰውየውም ባየው ነገር ተናዶ አይነ ስውር እንዳልሆነ ማስመሰሉን እንዲያቆም ይነግረዋል። ወዲያውኑም በእግሩ የሚመታው ሲያስመስል አይነ ስውር ነኝ ያለው ሰው ወደ ኋላ ይሸሻል። ለምን ዋሸ ብለው ሲያፋጠጡትም ብር አስፈልጎት እንደሆነና ይቅርታ እንዲያደርጉለት ጠይቆ ይሄዳል። ውድ የዜና አዲስ ተከታታዮች ለዛሬው ያስኩላችሁ ቪዲዮ በዚሁ ተጠናቀቀ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ዜና አዲስ ሁሌም አዲስ